ዩሮ ማርኬት እስቲ ሃየር ታይም ፍሬም ላይ ያለውን አናላይዝ ለማድረግ እስቲ እንሞክርና ይህ ሳምንት ምን ሊሆን ይችላል የሚለውን እስቲ አብረን ኤክስፔክት ማድረጉን በዛው አብረን ምን ይሆናል። ዩሮ ማርኬት ከዴይሊ ከዊክሊ ብንጀምር ያው ዛሬ ሰኞ ነው ማርኬት ኦፕን ያደረገበት ቀን ነው። ፕራይስ እንደምታዩት ስትሮንግ የሆነ ቡሊሽን ስትራክቸር ነበረው። አካሄዱ አሪፍ ነበር። ያለፈው ሳምንት ኒውሶች ነበሩ። በዛ ምክንያት ማርኬቱ አሪፍ ፑሽመንት ነበረው ወደ ላይ ማለት ነው። እና እኔ አሁን ኤክስፔክት ማድረገው ፕራይስ ወደ ታች ሪትሬስመንት ይኖረዋል ብዬ አስባለሁኝ። እና ደግሞ ይህ ሳምንት ሪድ ፎልደር ኒውሶች ስላሉ ሪድ ፎልደር ኒውሶች አሉ እዚህ ጋር እስቲ በዊክሊ ባረገው ኖና በዊክሊ ባረገው ዊክሊ ሳምንት ኤንኤፍፒ ኒውስ ሪድ ፎልደር ኒውሶች በጣም ብዙ አሉ። ነገ ማክሰኞ ነው። ሪድ ፎልደር ኒውስ በጣም ጨቅ ነው ያለው እዚህ ጋር እንደምታዩት። ከዛ መቼ ሮብ አለ ዜናዎች ሐሙስ ዕለትም ሪድ ፎልደር ኒውሶች አሉና በእነዚህ ምክንያት ይሄ ሳምንት አሪፍ ሙቭመንቶች ሊኖሩት ይችላሉ ብዬ ኤክስፔክት አደርጋለሁ። ምክንያቱም ያው ማርኬቱን ሊያንቀሳቅሰው የሚችለው ምንድነው ኒውሶች ሲኖር ነው። ብዙ ጊዜ ማርኬቱን ቮላታይል እንዲሆን የሚያደርጉት እና ኒውስ የሌለበት ቀን አልፎ አልፎ ይንቀሳቀሳል። አልፎ አልፎ ደግሞ የማይንቀሳቀስበትም ጊዜ አለ። ይህ ሳምንት ያው ኒውስ ነው። ኒውስ አለ እና ወደ ታች ሪትሬስመንት ሊኖረው ይችላል ብዬ ኤክስፔክት አደርጋለሁ። እንደምታዩት ትሬንዱ አፕ ትሬንድ ነው። ማርኬት ስትራክቸሩን እዚህ ጋር በዴሊ እንደምታዩት ሃየር ታይም ፍሬም ላይ ብሬክ አድርጎታል ስትራክቸሩ እና ምናልባት እዚህ ጋር ዴሊ ላይ ፌር ቫልዩ ጋፕ አለ፣ እዚህ ጋር ፌር ቫልዩ ጋፕ አለ። ይሄንን ፌር ቫልዩ ጋፕ ሪስፔክት አድርጎት ሊሄድ ይችላል፣ ላይሄድም ይችላል። ይሄንን ሃይ እነዚህን ሃዮች ታርጌት ሊያደርግ ይችላል ብዬ ኤክስፔክት አደርጋለሁ። ምክንያቱም እንደምታዩት አፕ ትሬንድ ነው። እዚህ ጋር ዳውን ትሬንድ ነበር። ሃየር ሃይ ሃየር ሎ 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 እዚህ ጋር ብሬክ አድርገው ሃየር ሃይ ሰራ ማለት እዚህ ጋር ደግሞ ሎወር ሃይ ሰራ። እዚህ ጋር ሃየር ሃይ አለው እና ፕራይስ እዚህ ጋር የሆነ አይነት ሎወር ሎ ከሰራ ሃየር ሎ ከሰራ በኋላ ሃየር ሃይ ብሬክ ያደርገዋል ብዬ እንዲህ ነው ኤክስፔክት እያደረግኩት ያለሁትኝ እና ያው ኒውሶች ምናምን ነገር ስላሉ በዚህ ምክንያት ማርኬት ቮላታይል ሊሆን ይችላል ብዬ አስባለሁኝ። እና የተወሰኑ ሪትሬስመንቶች እዚህ ጋር ፌር ቫልዩ ጋፕ አለ ዴሊ ላይ ወደ እነዚህ ኤሪያ ጋር ይመጣል ብዬ አስባለሁኝ። እስቲ እሱን አብረን የምናይ ይሆናል ይህ ሳምንት። ሲቀጥል ወደ 4 አወር ላይ ስንሄድ ደግሞ 4 አወር ላይ ሪትሬስመንት ይኖረዋል ብያለሁኝ ዴሊ ላይ እና 4 አወር ላይ ደግሞ እዚህ ጋር እንደምታዩት ኦርደር ብሎክ አለ። እነዚህን ኤሪያዎች እዚህ ጋር ወደ ኦርደር ብሎክ ጋር ሊመጣ ይችላል ወይም ደግሞ ወደ እነዚህ ኤሪያ ጋር ሊኩዊዲቴት ሊያደርግ ይችላል ማለት ነው። ማኒፕሌት አድርጎ እዚህ ጋር ኦርደር ብሎክ ጋር ማኒፕሌት አድርጎ እንደዚህ አይነት ሪያክሽንም ሊኖረው ይችላል። እዚህ ጋር ኦርደር ብሎክ ጋር እንዲህ ከመጣ በኋላ እንዲህ ብሎ እንዲወስደው ማለት ነው። እንዲህ አይነት ስትራክቸር ሊኖረው ይችላል። እስቲ እሱን የምናየው ይሆናል። በዴሊ ላይ ያው አፕ ትሬንድ ነው ትሬንዱ እና በ4 አወር ላይ ደግሞ ምናልባት የተወሰኑ ሪትሬስመንቶችም ሊኖሩ ይችላሉ። ዴይሊ ላይ ደግሞ ፌር ቫልዩ ጋፖች አሉ። ወደ እነዚህ ኤሪያ ይመጣል ብዬ አስባለሁ። እሱን የምናየው ይሆናል። ወደ 2 አወር ደግሞ ስንሄድ ወደ እነዚህ ኦርደር ብሎኮች ጋር የመጣ ፕሮባቢሊቲ አለው። እሱን እስቲ አብረን የምናየው ይሆናል። እና አጠቃላይ ትሬንዱ የአፕ ትሬንድ ነው። ምናልባት ዴሊ ላይ አፕ ትሬንድ ነው። ሎወር ታይም ፍሬም ደግሞ ወደ 1 አወር ወደ 4 አወር እና ነገር ስንወርድ ደግሞ የተወሰኑ ሪትሬስመንቶች ይኖራሉ። ወደ እነዚህ ኦርደር ብሎኮች አሉ እዚህ ጋር እነዚህ ኤሪያ ጋር የመምጣ ፕሮባቢሊቲ ሊኖረው ይችላል። ወደ እነዚህ ኤሪያ ጋር አሁን ድሮ ማድረጋቸው ወደ እነዚህ እዚህ ጋር ኤሪያ ጋር የመምጣ ፕሮባቢሊቲ ይኖረዋል ብዬ ነው ኤክስፔክት ማድረገው። ይሄ ሳምንት የተወሰኑ ሪትሬስመንቶች ይኖሩታል። እና ወደ ዴክስዋይ ላይ ደግሞ ስንሄድ ምንድነው ዴክስዋይም ተመሳሳይ አይነት ስትራክቸር ነው ያለው። እዚህ ጋር እንደምታዩት ስትራክቸሩን ብሬክ አድርጎታል። ይሄንን ሃይ ሊኩዊዲቲ ወስዶ ነበር። ይሄ ሃይ ወስዶት ነበር። ፈርስት ሪያክት አደረገ። ሲቀጥል ድጋሚ ተመልሶ ይሄንን ሃይ በዊክ ካንድ ሊኩዊዲቲ የተደረገው እንደሚታየው ይሄንን ሊኩዊዲቲ ከወሰደ በኋላ ስትራክቸሩን ብሬክ አድርጎታል እዚህ ጋር። ሲቀጥል በዴሊ ላይ እዚህ ጋር ኦፕኒንግ ጋፕ አለ። እዚህ ጋር ጋፕ ነበረች።
ጋፕ ነበረች እና እሷን ጋፕ በዊክ ካንድል ተጠቅሞ እንደምታዩት ብሬክ አድርጎታል ማለት ነው ስትራክቸሩን ድጋሚ እና አሁንም ኤክስፔክት የማደርገው ፕራይስ የተወሰነ ሪትሬስመንት ወይ ደግሞ ፌር ቫልዩ ጋፕ እዚህ ጋር አለ። ወደዚህ ፌር ቫልዩ ጋፕ ጋር ይመጣል ብዬ አስባለሁ። እዚች ፌር ቫልዩ ጋፕ ጋር እና ማርኬቱን ሞር በደንብ መጠበቁ ፒስ ነው። ዩሮ ማርኬት ማለት ነው። ዲኤክስዋይ የሆነ አይነት ሊኩዊዲቲ ሃየር ታይም ፍሬም ላይ እስኪወስድ መጠበቁ አሪፍ ነው። እና ወደ 4 አወር ላይ ደግሞ ስንወርድ እዚህ ጋር ሃይ አለች። 4 አወር ላይ ደግሞ ዲኤክስዋይ እዚህ ጋር ወርደ ብሎ ካለ ይሄ ሃይ ማለት ነው። ይሄ ሃይ ከተወሰደ በጣም ጸድ ነው የሚሆንልን ማለት ነው። አሪፍ የሆነ ኮንፎርሜሽን ሊኖረን ይችላል። ትሬንዱ ዩሮ ላይ አፕ ትሬንድ ነው። ሲቀጥል ደግሞ ዲኤክስዋይ ላይም ዳውን ትሬንድ ነው ማለት ነው። ተቀራራቢ አይነት ስትራክቸር ነው ያላቸው እና ፕራይስ እዚች ኤሪያ ጋር ይሄ ሃይ ጋር ዴይሊ ፌር ቫልዩ ጋፕ አለ ወደዚህ ኤሪያ ጋር ቢመጣ እና የሆነ አይነት ሊኩዊዲቲ ወስዶ ኤስኤምቲ ደግሞ ሞር ቢፈጥርልን አሪፍ ነው የሚሆነው ማለት ነው። ወደዚህ ኤሪያ ጋር ቢመጣ በጣም ፒስ ነው እና ይህን ይመስላል ሃየር ታይም ፍሬም ላይ ያለው አናላይስ ማለት ነው። እና ዳውን ትሬንድ ነው እንደምታዩት ፕራይስ ወደዚህ ኤሪያ ጋር ቢመጣ ዩኤንኤት ሪስፔክት ካደረገው ይህንን ሾርት መግባት እንችላለን ማለት ነው። እንደዚህ እዚህ ጋር ኦርደር ብሎክ አለች ፕራይስ እችኛዋ ጋር ዩኤንኤት ሪያክት ጠብቆ ትሬድ ማድረጉ ሎወር ታይም ፍሬም ላይ በጣም ፒስ ነው እና ሰኞን መጠበቁ አሪፍ ይመስለኛል። ምክንያቱም ምንድነው ኒውሶች ስላሉ ኒውስ ያለበት ቀን ላይ ሞር ማርኬት ቮላታይል ስለሚሆን እነዚያ ቀኖች ላይ አሪፍ የሆነ አራር መጠበቁ በጣም ፒስ ነው። ዛሬን ረጋ ብለን ጃምፕ ወይ ደግሞ በደንብ ኤ ፕላስ የሚባሉ ስታኮችን በደንብ መጠበቁ ፒስ ነው። ምክንያቱም ይህ ሳምንት ኒውስ ያለበት ሳምንት ስለሆነ በደንብ ቮላታይል ስለሚሆን አሪፍ ነገር መጠበቁ በጣም አሪፍ ነው ለማለት ያክል ነው። ይቻማችሁ ይህን ይመስላል ሃየር ታይም ፍሬም ላይ ያለው አናላይዝ እና ምን አይነት ኤስኤምቲ ከፈጠረ ኒውዮርክ ሴሽን ላይ ዛሬ ሰኞ ነው። ምን አይነት ኮንፈርሜሽን ነገር ከተፈጠረ ምናልባት ልገባ እችላለሁ። እስቲ የምገባው ትሬድ ደግሞ ካለ ቪዲዮ ምለቅ ይሆናል ማለት ነው። እና ሃየር ታይም ፍሬሙ እንደምታዩት ዳውን ትሬድ ነው። ምናልባት ፕራይስ እዚህ ጋር የሆነ አይነት ሪአክሽን ሲያደርግ የዛን ሰዓት መንገባ ይሆናል ማለት ነው። እና ይቻማቸው ሰብስክራይብ ማድረጋችሁ እንዳትረሱ። ፒስ አውት